እኔ የትኛውንም ቤቴ ኢንጂነሪንጉን ሰው አልሰራልኝም ሁለቱንም ንግስቶች ተከቻቸውና አረገዙ ሲጠይቋት እማ ከዳይ ነው የመጣሁት አለች ኩራ ያስራሉ በባዶ እግራቸው ይሄዳሉ ሁሉም ሴት በጎጃም እስካሁን ቅርብ ጊዜ ድረስ አሁንም ይገኛሉ እንደዚህ አይደል ከፈታ በኋላ እሷ እየቀዘፈች ወደ መሃል ገባች ዓለም ኢንተሌክቹዋል ፕሮፐርቲ እነዚህ የአፍሪካ ባዮዳይቨርሲቲ ኔትወርክ በከፍተኛ ደረጃ ዕውቀቱን ለማጥናት ይመጡ ነው በጎጃም ጸጉራቸውን ይላጫሉ ክህነቱና ቤተ መንግስቱ ተለየ እንግዲህ የኢትዮጵያ አብያተ ክርስቲያናትና መንግስት ጣምራ ታሪክ እዚህ ላይ ነው ያቆመው ኢተያ እንድትነክስ ተደረገ ሙሾ የተጀመረው በዛን ዘመን ነው በጎንደር አካሂዷል የፀሐይ የሞቀችውን ፀሐይ የደከመችበትን መንገድ በንቅሳት መርከቦች ሰብራ እያዩአት ነው የሰመጠችው ይላል መዝገባቸው ሳባ ብሎ ንግስት ነው ያልገባኝም የሳባ ንግስት በልቂስ ናት እና ኢትዮጵያ ተበታተነች ያን ጊዜ ነው ችግር ውስጥ የተቀባ ወደ ምግብነት ያልመጡ የዘረደሸ ተስፋቶች አሉ ታሰቃየዋለህ ህዝቡ ነው የትም አንደርስማ አንድ ኢተያና ለመሆን ሁለት ኢቲኤልን መሆን ይሄ ሁሉ ፈረንጅ ጣና ዙሪያ ላይ ይሄ ሁሉ ጥፋት የሚፈጸመው ያንን ህልማቸው ነው ያስፈጸመው ያሉት በትህትና ነው የምትታወቀው በልዕልና ነው የምትታወቀው ያንን ብርሃን ነው የገለጹት እነሱ ራሱ ልብሱ እንደ መድኃኒት ነው የሚቆጠረው ሴቶቻችን በጣም ኃይለኞች ናቸው በወደ መሪነት ሲመጡ ኃያል ናቸው በዚህ ውስጥ ነው ኩዴታ የመጣው ኢተያ ንጉስ አጋብስ በክህነት አግብቶ ያው ወለዳት ስትወልድ እሷን የወለደች እናት ሞተች በእኛ በኢትዮጵያ ነገስት ከሚስቱ ከሞተች በኋላ ሁለተኛ ያገባም መነኩሳል ወይም ወደ ፈጣሪው ነው የሚቀጥለው ከዛ በኋላ ወንድ ልጅ ስላልነበረው ክህነቱና ቤተ መንግስቱ ተለየ እንግዲህ የኢትዮጵያ አብያተ ክርስቲያናትና መንግስት ጣምራ ታሪክ እዚህ ላይ ነው ያቆመው ካህኑ ነበር የሚገዛት አሁን ክህነት ለሴት ስላልተፈቀደ የተፈቀደለት ሰው ስለሞተ ሌላ ወንድ ንጉስ ስላልነበረ ኢተያ እንድትነክስ ተደረገ በሞተችበት ሰዓት የአዜቢያን ንግስት አዜብ እንድታሳድጋት ተደርጋ ነበር ንግስት ስለነበረች እናት ስለሌላት እንደ ሞግዚቷ ሆና አሳድጋት ነበር ስለዚህ እማምትላት እናት የምትላት እሷን ነበር በኋላ አባትየው ሲሞት ንግስተ ነገስታት ስትሆን ካጠገቧ የነበሩት የንግስት አዜብና ንግስት በልቂስ ነበር እነሱን ሁለቱን ይዛ ነበር በየገዛች ነበረችው በዚህ መሐከል ነው ወደ ሰለሞን የተጠራችው እንግዲህ በዚህ ውስጥ ብዙ አመት ገዝታለች በመራቡም በመስራቁም በሰሜኑም በደቡቡም ያለውን ግዛቷን አስፋፍታ እየገዛች ያለች ሰለሞንንም ያስገበረች ያለች ቤተ መንግስቱን ለመመረቅ ታምሪን የሚለው ነገር አልገባኝም እኔ ሁሉ ጊዜ ነጋዴም ንግስት ጋር ሊሄድ አይችልም የሊቃውንቱን ደግፈዋለሁ ያን ወቅት ላይ ሄደች እሷ ንጉስ ትፈልግ ነበር ምክንያቱም እሷ ካለፈች በኋላ ገዢ አልነበራትም አንድ ንጉስ ተፈጥሮ ኢትዮጵያን የሚገዛ እስራኤልንም የሚገዛ ሁለት ሰዎች ማግኘት ነበርላት ሁለቱንም ንግስቶች ተከቻቸውና አረገዙ በዚህ ውስጥ ነው ኩዴታ የመጣው ወዲያው መኳንንቶቹ እሷን ይዘው ወደ ጣና መጡ ንብረት የነበረው ጣና መቅለሜ ላይ ነበር ሲጠይቋት እማ ከዳይ ነው የመጣሁት አለች ወዲያው መለቁን እንዲፈታ አዘዘችው ወታደሩን መርከብ የሚነዳው ቃን ጫነች መለቁን ከፈታ በኋላ እሷ እየቀዘፈች ወደ መሃል ገባች እና መርከቦች ሰብራ እያዩአት ነው የሰመጠችው ይላል መዝገባቸው ከዛ እቴመቤቴ ማልቀስ ሙሾ የተጀመረው በዛን ዘመን ነው ሁሉ ጊዜ የሚታዘንላት ንግስት በጎጃም ጸጉራቸውን ይላጫሉ ያው ለግዛት ሄደች አባቷን ነው ስትቀብር እዛው አክሱም ላይ ነገሰች እንጂ ትውልዷ ጣና ነው ጥቁር ያስራሉ በባዶ እግራቸው ይሄዳሉ ሁሉም ሴት በጎጃም እስካሁን ቅርብ ጊዜ ድረስ አሁንም ይገኛሉ እንደዚህ አይነት በጎንደር አካሂዷል የፀሐይ የሞቀችውን ፀሐይ
የደከመችበትን መንገድ በንቅሳት አደረጉት። ኢተያ ታላቅ ንግስት ነበረች። በጣም የምታሳዝን ንግስት ናት። ሳባ ብሎ ንግስት ነው አልገባኝም። የሳባ ንግስት በልቂስ ናት። የአዜቢያን ንግስት ሳሆዬ ወይም ንግስት ማክዳ ናት። ንግስት ማክዳ የሚኒሊክ እናት ናት። ትልቁን ግዛት ያዘች እሷ ናት። በልቂስ ዛጉዌን ይዛ እንግዲህ ይሄንን ባቢኤል መንደብና አሰብን ይዛ ወሎን ይዛ የታችኛውን ክፍል ያዘች። ወዲያው ነው ተወረሩ። ሁሉም የራሱን ግዛት ተከፋፈለ። ኑቢያም ለብቻ፣ ካልካታም ለብቻ፣ መረዌም ለብቻ፣ ምስርም ለብቻ ሆኑ። ወዲያው ከምስራቅ የመጡ ኃያላኖች ከበቧቸው። ኃላፊ አጡ እና ኢትዮጵያ ተበታተነች። ያን ጊዜ ነው ችግር ውስጥ የተገባው። ኢተያ ሞተች። ዘረደሸቱ እርስ በርሱ በቃል ትምህርት እያስተላለፈ እንዳትጠፋ ኢተያ ያው ምልክቶችን እየተወ ነው እንግዲህ 5800 ዘመን ያለው 75ቱ ዳይናስቲ ኢተያ ላይ ያቆማል። ከዛ በኋላ መድኃኒቶችን ነው እየተከተልን ታሪክ እየተማርን መድኃኒቶችን እየተከተልን የመድኃኒት አመጣጥ ራሱ ዓለም እኛን የሚጠይቀን ከኢቲኤል ነው ጀምሮ እዛ ገብተን ይዞ የገባው ኢቲኤል የዓለም ኢንተሌክቹዋል ፕሮፐርቲ እነዚህ የአፍሪካ ባዮዳይቨርሲቲ ኔትወርክ በከፍተኛ ደረጃ ዕውቀቱን ለማጥናት ይመጡ ነው። ኢትዮጵያውያኖች ግን አይመጡም፣ አይፈልጉም። አይሳዝናል። ተገዦች አይደለም መገዛት መልመድ ራሱ በእውቀት መገዛት ዕውቀትን ማወቅ ሳይሆን መገዛት ነው። አሁን የፈረንጆን ዕውቀት ተገዥ ናቸው እነዚህ ሰዎች። በቃ ያሳዝናሉ። እኔ እውነት ታዋቂዎቹ ያሳዝኑኛል። 600 እጽዋት ብለው በአዲስ አበባ ዩኒቨርሲቲ ፕሮፌሰር ደረጃ ሲያወሩት ደነግጣለሁ። በጣም ብዙ እጽዋቶች ያልታዩ ወደ ምግብነት ያልመጡ የዘረደሸት እጽዋቶች አሉ። መለመንም የለብንም። እንደው አንድ ነገር ማውጣተን እኮ ዳር ማድረስ እንችላለን። እሱንም አይፈልጉትም። እንደው እንዲወሳም አይፈልግም። እኛም አሁን ስለሰለቸን ማውሳቱንም እንደው ስለመጣችሁ ነው እንጂ እናንተ ወደዚህ ማውራቱም ለህዝቡ ማሳወቁ ብዙም ታሰቃየዋል ህዝቡ ነው። የትም አንደርስማ። አንድ ኢተያና ለመሆን ሁለት ኢቲኤልን መሆን ኢቲኤልን መፍጠር በጭንቅላት ውስጥ በልቦናችን ውስጥ ኢቲኤልን መሆን አሙንን መሆን ከዛም አልፈን ደግሞ ሚሸልን መሆን ቀራሚድን መሆን ደሸትን መሆን መፈለግ አለብን ነው። በቃ ፍለጋ መውጣት አለብን። ናምሩድ የአዳምን ፈልጎ እንደወጣ እኛ ደግሞ እነዚህን ሰዎች መምሰል መሆን እና ኢትዮጵያን ወደ ነበረችበት መመለስ። ይሄ ሁሉ ፈረንጅ ጣና ዙሪያ ላይ ይሄ ሁሉ ጥፋት የሚፈጸመው አሁን የምናየው ራሱ ፈንገስ ሆኖ እንቦጭ ወጣው እነዚህ በሙሉ ስናስብ ደርቆ ከዛ ውስጥ ማውጣት የሚፈልጉት ነገር አለ። ያንን ህልማቸውን ነው ያስፈጸሙ ያሉት። ዓለም ጣና ላይ ህልም አለው። ትልልቅ ሚስጥሮች አሉ እና እሱን ላይ የኢትዮጵያ ህዝብ ማበርታት አለበት። ሁለተኛ ደግሞ ዳይቨርሲቲው መለወጥ የለበትም። እኔ አሁን ሁሉም በሚጠቀሙበት መልክ አድርገን ዳይቨርሲቲው ሳይለወጥ የነበረው ነገር ባይለወጥ ተፈጥሮ ሳይለወጥ ቢቀጥል ጥሩ ነው። ዛሬ 3500 ዘመን በፊት የነበሩ ንግስቶች እውነት ንግስቶች ናቸው። አገራቸውን የሚወዱ ናቸው። በቃ የራሳቸውን ስሜት የሚገልጹ የራሳቸውን ክብር የሚገልጹ ሳይሆኑ ስለ አገር የሚጨነቁ ስለ ግዛት የሚጨነቁ ቅድም ባልኩት በልዕልና ውስጥ በርህራሄ ውስጥ የነበሩ ንግስቶች ነበሩ። ኃያላን ናቸው። እንግዲህ ንግዱንም ይዘውታል። ከዓለም ጋር ያላቸው ለውጥ በጣም የፍቅርና ትህትና ነበር። ስለዚህ ኢትዮጵያ በትህትና ነው የምትታወቀው፣ በልዕልና ነው የምትታወቀው። ከዛ በተረፈ ደግሞ እምነት ነበር። አሁን ንጉሷ ኢቲኤል በክህነት ነው የነገሰው። ክህነቱ ሲቋረጥ ደግሞ ንግስቲቷ ንጉስ ፍለጋ ነው ሄደችው። ነጋሴው ወንድ መሆን አለበት። በክህነት የሚነግስላትን ፍለጋ ነው ሄደችው። ለንግስት አዜብ ልጅ ለምሳሌ ሚኒሊክን ስታሰለጥነው በክህነት የሚነግስ ንጉስ አድርጋ ነው የቀረጸችው። አንዳንድ ጊዜ ባልሆነ መንገድ ውስጥ ተሄደ። ኢትዮጵያም ለመውደቋ የመጀመሪያው ችግሯ በሴት ንግስተ ነገስታት አልነበረችም። እስከዛን ዘመን ድረስ ንግስት ይሆኑ ነበር። በቤት ላይ ቤት ሰርተው ግብርናውንም ሽቶውንም እጣኑንም እነዚህን ስለዚህ የጽዋት መድኃኒቶችንም ዓለም ላይ የሚልኩ የነበሩ ሴቶች ነበሩ።
ሴት ነበሩ ኃይለኞች ነበሩ ሴቶቻችን በጣም ኃይለኞች ናቸው በወደ መሪነት ሲመጡ ኃያል ናቸው በዛን ጊዜ የነበሩት ኃያላኖች ግን በክፋት አልነበረም በልዕልና ነው አሁን የአንድሮሜዳ እናት ስናስብ በቃ ለፈጣሪ ከመቅረቧ ብዛት ልጇን በሱ ስር በብርሃን ውስጥ እንዲያስቀምጥላት ነው የጠየቀችው ያንን ብርሃን ነው የገለጹት እነሱ ከጥያቄዋ ብዛት ነው ያ የተገለጸላት የታያየቻት ያችን ብርሃን ያየቻት ለአንድሮሜዳ የሰጠቻትን ብርሃን ያየቻት ከጸሎትና ከብቃት የተነሳ ነው እና በእምነታቸው ብቁ ነበሩ የኢትዮጵያ ነገስታቶች እንደኪዎቿ ኃይለኞች ነበሩ በቤት ስራ ሴቶች ይታወቃል ቤት አንጾ በመስራት የቤት ዲዛይን በማውጣት እኛም ጋር ወርዷል እኮ በዘረደሸቱ ማንንም ሰው ዲዛይን አርጎለት ኢንጂነሪንግ በፍጹም የማንንም አይስማማን ወርድ ቁመት ምናምን ስፋት ራሳችንን ነው የምንሰራው እኔ የትኛውንም ቤቴ ኢንጂነሪንጉን ሰው አልሰራልኝም በዚህ ብዙ ችግር ውስጥ ገባለሁኝ ለምን መንግስት እንትን ኢንጂነር ይፈልጋል እኔ ደግሞ ኢንጂነሪንጉ አይመቸኝም ልክ እንደዛ አርገው ነው የሚቀርጹትና ሴቶቻችን በቤት ስራ ይታወቃሉ በቅመማ ቅመም ይታወቃሉ በህክምና ይታወቃሉ የድሮቹ አካሄድ አለባበስ ሁሉ ሽመና ሁሉ የሴቶቻችን ነው ወንድ ሸማኔ በኋላ ነው የመጣው ወንዶች በአደን በትላልቅ ዕውቀቶች ላይ ነው ወንዶቻችንንም ያከብራሉ እንዳሁን ሴት ወንድ የሚባል ነገር የለም የወንድም ደረጃ አለው የሴትም ደረጃ አለው አሁንም በዚህ በሊቃውንት ጉባኤ ብዙ ሴት የለም ጥቂት ነው ለዛው ብዙ አንዘልቅምኛ ከበድ ያለውን ነገር ስለማንችለው ግን ሴቶች ክቡር ናቸው ሐር ነው የሚለብሱት የሐር ትሎቹ የሚበሏቸው ሁሉ ጿቶች ይታወቃል ራሱ ልብሱ እንደ መድኃኒት ነው የሚቆጠረው አይቀነቀንም እና ሐሯን ካሰራች በኋላ የወርቅ ክሮቹ ተነጥረው የሚሰሩትን የሚሰራ ደግሞ አንጥረኛ አላት እና ኢታያን በተለየ አለባበስ ሰማያዊ ትወዳለች የሰማያዊ ብሉ የሆነው ነገሮች ትወዳለች እሱ ትለብስ ነበር